لو ما عند ዝርከበ ቦታ ካብ ዘለው ታሪካውያን ቦታታት ሓደ ኣብ ዝኾነ ቦታ አልነጃሽ መስጊድ እዩ ይሄ የነጃሽ ነው ከዚህ ቀጥሎ ደግሞ አስሐቦች 12 አምስት ሴቶች 7 ወንዶች እዚህ ያሉ ውጭ ደግሞ 3 ታሪኩ ዝጅምር ቅድሚ 1400 ዓመት እዩ ኣብቲ እዋን ኣብ መካ ዝነብሩ ናይ ነብይ መሐመድ ተኸተልቲ ብሰንኪ እምነቶም ስቃይን መንከራን ይበጽሖም ነበር ነብይ መሐመድ ድማ ከምዚ በሎም ና ምድር ሐበሻ ኪዱ አብኡ ንማንም ዘይብድል ንጉስ አሎም እቲ ንጉስ ነቶም ስደተኛታት ብፍቅሪ ተቀበሎም ይሄ የነጃሽ ነው ከዚህ ቀጥሎ ደግሞ አስሐቦች 12 አምስት ሴቶች 7 ወንዶች እዚህ ያሉ ውጭ ደግሞ 3 ጠቅላላ የቀሩ 15 ናቸው የሞቱ ከሞቶ በላይ ነው የቀሩ እዚህ ጀናኢዛቸው ላይ ቀብራቸው ያለ ይሄ እሳቸው ነጃሽ ከሞቱ 1431 ሆነዋል ነብያችን ደግሞ አለይሂ ሰላም ከ1440 ሆነዋል በሂጅሪያው ላይ ከሚላድ ደግሞ 2019 በሚላድ የሚቆጥረው በኢሳ ላይ ነው ይሄ ያለ ቀብር ግን የድሮ የተሰራው በ1948 በሐጅ አውድ ነው አሁን ደግሞ እድሳት በቱርኮች ተደርገዋል ይሄ ያለ ልብሱ አንዳንዱ ደግሞ ከፓኪስታኖችም ከሀበሻውም ባለንዮች ያመጡ ማርቦል ያለው ለአስሐቦች ስማቸው እንዲጻፍበት ለመጣ ሰው ግንኙ በስማቸው አንብቦ እንዲገባ ነው ያ ነጃሽ ጋራ 16 ነው ከአስሐቦች ደግሞ 5 ሴቶች 10 ወንዶች የቀሩ እዚህ ቦታ ስለሆነ የማርቦል ደግሞ የመጣው ከቱርክ ሀገር ነው ለዚህ ለአስሐቦችና በግራም በቀኝ ያለ ስማቸው ለመጣ እንግዳ ገብቶ አንብቦ እንዲገባ ነው በአማርኛ በአረብኛ በእንግሊዝ ተጽፎ ስማቸው አንብቦ እንዲገባ ነው የቆመው ደግሞ በጎናችን ያለ ደግሞ መስጊድ ድሮ ሐጅ አብዱም እየሰሩ ነበር ከዛ በ84 ደግሞ አላሙዲን ሰርተዋል ከዛ በኋላ ደግሞ አሁን ቱርኮች እድሳት ሚናራው ምናምን ያለ መስጊድ ነው በግራው በዚህ ያለ መስጊድ ነው ዜና እዚህ መስል ነይሩ ተተሞች ክላይኩም ጋር አይተርሱ